ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ዛሬ እንግዲህ እዚህ ጋር ተደርድሮ የምታዩት የዶሮ እግር ነው። የዶሮ እግር ስሰራ በዚህ በኦቭን ውስጥ ሳስገባው እንዴት አድርጌ ላሳያችሁ ነው። ይሄን ኦልሬዲ ቀምሜዋለሁ። እንደምታዩት ተቀምሟል። ስለተቀመመ ያችሁ ፎይል ተጠቀምኩ። የተጠቀምኩባቸው ነገሮች ልሙጥ የሆነ እንደዚህ አይነት ኦቭን ውስጥ የሚገባ የትሪ አይነት ትሪ ስላችሁ ያው ለኦቨን የሚሆን አይነት ነው ማለት ነው። ከዛ ፎይል ተጠቅም ያለው ፎይሉ ይሄን ይመስላል። ፎይሉ ይሄ ነው። ይሄን ሳሳያችሁ ብራንዱን ይሄን ብዙ ማለት ሳይሆን አልሙኒየም ፎይሉን ላሳያችሁ ነው። ኦፍ ኮርስ እኔ የገዛሁት ከወልማርት ነው። ግሬት ቫልዩ ቺፐር ነው። ረከስ ስለሚል ነው። የስቶሩ ብራንድ ሲሆን ረከስ ይላል። ምክንያቱም ስቶሩ ራሱን ብዙ ኮስት እንዳያረገውና እንዲረክስ ስለሚፈልጉ ደንበኛ ለመሳብ የሚያደርጉት ነገር ነው። ሌላው ቺክኑን ከማዘጋጀቴ በፊት ቺክኑን አጥቤዋለሁ። አጠብኩትና በትልቅ ቦል ውስጥ አድርጌ ቅመሞች እንደባለሁ። የተጠቀምኩበት ቅመም በጣም ሲምፕል ነው። ብዙ ነገር አላረኩም። አንደኛ እንደምታዩት ጨው ነው። ሁለተኛው የቺክን መቀመምበት ነው። የኤኒ ካላችሁ መሆን ይችላል። ብላክ ፔፐር መሆን ይችላል። ሌላው ኦሊቭ ኦይል አድርጌበታለሁ። ይሄ ኦሊቭ ኦይል ነው፣ ግን ሳሳያችሁ ይሄን ብራንድ ይሄን የግድ መጠቀም የለባችሁ። ኦኬ። እኔ ብዙ አይነት ቅመሞች አሉኝ እዚህ ውስጥ እንደምታዩቸው። በለቱ ያስደስተኝን ነገር ነው የምጠቀመው። አሁን ለምሳሌ ይሄ ፌጦ ነው። አይገርማችሁም? ፌጦ እንዴት እንደሚጠም። ይሄ ብላክ ፔፐር ነው። አንዳንድ ጊዜ ምን ያስፈልገኛል? ብላክ ፔፐር እና የፌጦና ጨው ማለት ነው። ዛሬ ግን ይሄንን የተጠቀምኩት። ይሄን ያሰኘኝ ይሄን ይመስላል። 380 ላይ አረጋዋለሁ። ኦቨኑ ፕሪሂትድ ነው፣ ሬዲ ነው ለማስገባት። እንግዲህ ይሄ እግር ሲወጣ ምን ሊመስል እንደሚችል አሳያችኋለሁ። እስከዛው ድረስ ቸር ሰንብቱ። ቸር ቆይ ማለት ነው። ይቅርታ ሰንብቱ ባላለ ለሚቆይ ጊዜ ነው መሰለኝ። ለማንኛውም ተመልሼ እመጣለሁ። ሲያልቅ አሳያችኋለሁ። ቺክንዬ ሲደርስ ይሄን ይመስላል። አያችሁት እንዴት እንደሚያምር። ይሄ እንግዲህ ለስንት ደቂቃ መሰላችሁ? 450 ዳረኩትና ወደ አያችሁ ሲያምር። አያችሁት እንዴት እንደሚያምር። አንዳንድ ጊዜ እንደዚህ ይጣበቃል። እንደዚህ ይጣበቅላችሁ ያው በጣም ደስ ይላል። ስለተከታተላችሁኝ ይሄን በቃ ከራይስ ጋር እንዴት አባቱ እንደሚጥም በጣም ነው የሚጥመው። ሁላችሁ እዚህ ጋር ተጣበቃችሁ ለቀመሳት so good. Thank you for watching. በእውነቱ አመሰግናችኋለሁ። ይሄን ይመስላል ቺክን። ኦኬ። እና ይሄ በሳምንት ለልጆች በተለይ ይሄ ነገር ስራ ሲሄድ እንትንና እንደ ቺክን እንዳይጣበቅ ስላችሁ ታንስታላችሁ። ቀስ ብሎ ይሄን ይመስላል። ይሄን ልጆቹ በጣም ነው የሚወዱት። የውጭ ምግብ ከማብላት ይሄን ሰርቶ ማብላት ይቀላል። ኦልራይት፣ ስላዳመጣችሁኝ አመሰግናለሁ። ቺክን ይህችን ትመስላለች ማለት ነው።